እንዴት ናችሁ? እንግዲህ በመርሃ ቤቴ ወረዳ ከሚታወቁ ባህላዊ ምግቦች ውስጥ አንዱና ዋነኛው የሆነውን እርጥን ለማዘጋጀት ተፍ እያልኩኝ ነው። ተልባ፣ ሰሊጥ፣ ኑግ ተወቅጦ ለየብቻ ከተወቀጠ በኋላ እንደገና አብሮ ልጥልጥ ተደርጎ ይወቀጣል። ከዛ ትንሽ በርበሬ ተደርጎበት በውሃ በደንብ ታሽቶ ከተስተካከለ በኋላ በእሳት ላይ ተጥዶ በደንብ እንዲተከተክ ተደርጎ ይዘጋጃል። ተዘጋጅቷል ማለት ነው። ከዛ በመቀጠል ስንዴ ለብቻው ወይንም ደግሞ ጤፍ ተጨምሮበት ጤፍና ስንዴም ደባልቆ ማድረግ ይቻላል። እሱ ደግሞ ልክ ለርጥ አነባበሮ እንደምንለው አይነት ሆኖ ግን ልዩነቱ አንዱን ጋግሮ ከዛ መቀባት ከዛ ከዝቅተኛው 7 ንብርብር እስከ 12 ከፍተኛው 12 ነው ማለት ነው። ይሄኛው ደግሞ የሽምብራ ነው። በመርሃ ቤቴ ወረዳ በእንቁጣጣሽ ዕለት የሚዘጋጅ ነው። ከሽምብራ ዱቄት ሽምብራ ተነክሮ አድሮ ተዛ ተሰጥቶ ተዛ ደርቆ ምናምን ተካክቶ ተበጥሮ ከተፈጨ በኋላ ተቦክቶ ይጋገራል። ዱቢት ይባላል። ይሄ አብዛኛውን ጊዜ በቅቤና በበርበሬ ወይም በዘይትና በበርበሬ ነው የሚቀባው። አንዳንድ ሰዎች ደግሞ እንደ ፍላጎታቸው በተልባ ብቻ የሚቀቡት ሰዎች አሉ። በአብዛኛው ግን በቅቤና በበርበሬ ብቻ ነው የሚቀባው። ሽሙን ዋና አልጓጓም ለጣላን አበለው ሌቱ እንዴት ይነጋል ካንቺ ተለይቶ ነው አይጣል